በጥንት ዘመን ሲዳማን ያስተዳድር የነበር አንድ ንጉስ ነበር ይባላል። ይህም ንጉስ የሚከተለውን እንቆቅልሽ ለህዝቡ ሰጥቶ ነበር። ወላጅ እናቱ በምትኖርበት አካባቢ ለሚኖሩ ሰዎች እንቆቅልሹን እንዲህ ብሎ ላከባቸው። የእናቴን ዜና የሚነግሩኝን መልእክተኞች ወደ እኔ ላኩ። ነገር ግን መልእክተኞቹ እናት ሞታለች ወይም በሕይወት አለች ብለው ሊነግሩኝ እንደማይችሉ ሊያውቁ ይገባል የሚል ነበር መልእክቱ። ከዚያም ሽማግሌዎች ከያሉበት ተሰባሰቡና መልስ ለመስጠት በሸንጎ ውይይት ጀመሩ። ሆኖም ግን እንቆቅልሹን ለመፍታት ተቸገሩ። ውይይቱ ለብዙ ቀናት ቢደረግም መልሱ ግን ሊገኝ አልቻለም። ሸንጎው በሚሰበሰብበት አካባቢ አንዲት ትንሽ ልጃገረድ ከብት ትጠብቅ ነበር። ሸንጎው በየማታው የተሰበሰበ በየማታው መበተኑን የታዘበችው ልጅ አንድ ዕለት ወደ ሸንጎ የሚመላለሱትን ሰዎች በየቀኑ ወደ ሸንጎ የሚያመላልሳቸው ነገር ምንድነው ስትል ትጠይቃቸዋለች። ሽማግሌዎቹም የሚመላለሱበትን ጉዳይ እንደው ለአንዲት ትንሽ ልጅ መናገሩ ነውር ነው በማለት ሊነግሯት ባለመፈለግ ቢወዛገቡም መልስ አጥተውለት ግራ ያጋባቸውን ነገር ከጭንቀታቸው የተነሳ ለመናገር በመገደዳቸው ወደ ልጅቱ ቀርበው ንጉሥ የእናቴን ዜና ንገሩኝ፣ ነገር ግን እናቴ ሞታለች ወይም በሕይወት አለች እንዳትሉኝ ስላለ ምን እንደምናደርግ ጠፍቶብን ነው የምንመላለሰው ብለው ነገሯት። ልጅቷም ችግሩን ከሰማች በኋላ እንዴ ይሄማ ቀላል አይደለም እንዴ አለቻቸው። ቀደም ሲል ለሷ ላለመናገር ያንገራገሩ ሁሉ እረ እንዴት በማለት መልሱን ከልጅቷ ለመስማት በጉጉት ጠየቁ። እሷም እንዲህ አለቻቸው። መልእክተኞቹ ወደ ንጉሡ ሲሄዱ ጸጉራቸውን በከፊል ተላጭተው በከፊል ደግሞ አጎፍረው ይሄዱ። ንጉሡ እናቴ በሕይወት አለች ሲላቸው ብትኖር ኖሮ መቼ እንላጭ ነበር ይበሉ። ሞታለች ወይ ሲላቸው ብትሞትማ ኖሮ መቼ እናጎፍር ነበር ይበሉ አለቻቸው። ሽማግሌዎቹም በልጅቷ መልስ እየተገረሙ መልሱን ተቀብለው ለንጉሡ ምላሹን የሚሰጡ መልእክተኞችን ላኩበት። ንጉሡም በሰማው ነገር ተደንቆ ይህንን ምክር ማን እንደነገራቸው ጠየቃቸው። እነሱም አንዲት ትንሽ ልጃገረድ መሆኗን ገለጡለት። ንጉሡም ይችን ልጃገረድ ለማጨት ፈለገ። ወደ አባቷም ሽማግሌዎችን ላከ። ለሽማግሌዎቹም አባቷ ልጄ ለአቅመ ሔዋን አልደረሰችም ካላችሁ ንጉሡ አሳድጎ ነው እንጂ ዕድሜዋ ሳይፈቅድ አያገባትም ብላችሁ አስረዱት በማለት ላከባቸው። አባቷም ንጉሡ እንደጠረጠረው ለተላኩት ሽማግሌዎች ልጄ ለአቅመ ሔዋን አልደረሰችም በማለት መለሰላቸው። ሽማግሌዎቹም እየተመላለሱ የንጉሡን መልእክት ሊነግሩት ቢሞክሩም አባቷ ግን በእምቢታው ጸና። ልጅቷም በበኩሏ ንጉሡ ሊያጫት እንደሚፈልግና የአባቷን የመከላከል ምላሽ አወቀች። በመሆኑም ሽማግሌዎቹም ወደ አባቷ ቤት ያደረጉትን ምልልስ ከተመለከተችበት ዕለት ጀምሮ በአካባቢው እንደ ጎመን ተቀቅለው የሚበላ ራፎ በመባል የሚታወቅ ቅጠል መሰብሰብ ጀመረች። በመጨረሻም አባቷ ልጄ ለአቅመ ሔዋን አልደረሰችም የሚል ውሳኔውን በመስጠት መልሷቸው ሽማግሌዎቹን ሸኝቶ ቤቱ ተመለሰ። በዚህ ጊዜ ከዚያ በፊት በቤቱ ተቆልሎ ሲያይ የነበረውን ጎመን አጣ። ወዲያውም ራፎ የት ሄደ ብሎ ልጅቷን ጠየቃት። እሷም ቀቅየዋለሁ በማለት ምድጃው ላይ ተጥዶ ወደሚንፈቀፈቀው ምንቸት አመለከተችው። አባቷን በመገረም እንዴት ያ ሁሉ ጎመን በዚህ ትንሽ ምንቸት ይቀቀላል በማለት ሲጠይቃት ልጅቷም የምንቸትና የሴት ትንሽ የለውም ስትለው የሄዱትን ሽማግሌዎች በፈረስ ተከታትሎ መለሳቸውና ልጄን ይዛችሁልኝ ሂዱ በማለት ፈቀደላቸው። ሽማግሌዎቹም ልጅቷን በማግኘታቸው ተደስተው ለንጉሡ ወስደው አስረከቡት። ንጉሡም ልጅቷን ካገኘ በኋላ ቃሉን ለመጠበቅ ወሰነ። በመሆኑም በደንብ እስክታድግ ድረስ አብረው እያደሩ በግብረ ሥጋ ሳይገናኛት ቆዩ። በዚህም ሁኔታ ለብዙ ጊዜ ቆዩና ልጅቱ ከዕለት ወደ ዕለት ታላቅ ክብር እየተሰጣት ከፍተኛ አማካሪው ለመሆን በቃች። ንጉሡም ሲሞት በሱ ምትክ ንግሥት ሆነች። ይህችም ንግሥት ፉራ በመባል ትታወቅ ነበር ይባላል። እንግዲህ በዚህ መልኩ ወደ ሥልጣን የመጣችው ታላቋ ፉራ በሲዳማ ታሪክ ውስጥ ከተነሱት ገዢዎች መካከል ከፍተኛ ቦታ የሚሰጠው አፈ ታሪክ ባለቤት ሆነች። የማዕረግ ስሟ ሞቲቴ ወይም ንግሥት ወይም እመቤት ሲሆን የዚችን ድንቅ ሴት ታሪክ መላው የሲዳማ ሕዝብ እስከ ዛሬ ድረስ ይናገራል፣ ለልጅ ልጁም ያወርሳል። ታሪኩንም እውነት ነው ብሎ ያምናል። በፉራ አስተዳደር ዘመን ሴቶቹ ከወንዶች የበላይነት ሥልጣን እንደነበራቸው ይወሳል። ሞቲቴ ፉራም በዘመኑ ወንዶችን በመፈተንና በማስጨነቅ በጭካኔ ገዛች። ሊያደርጉ የማይችሉትን ነገር አድርጉ፣ ሊሆን የማይችለውን ነገር መተግበር አለባችሁ በማለት ያስቸገረች አምባገነን መሪ ነበረችም ይባላል። ፉራ ተሰብሰቡ በማለት ታዘና ሊመልሱት ያዳግታቸዋል ብላ ያሰበችውን ጥያቄ
ታቀርብላቸዋለች። ትዕዛዜ ካልተፈጸመ ወንዶችን በሙሉ በአንድ ሌሊት ጨርሼ ያድራለሁ በማለት ትፎክርም ነበር ይባላል። ፉራ ለመጀመሪያ ጊዜ የሴቶችን የበላይነት ስታውጅ ያደረገችው ነገር ቢኖር በመሃሉ ትልቅ ገደል የሚያቋርጠውን መስክ መረጠች። በአንድ ወገን ተባዕት፣ በሌላ ወገን ደግሞ እንስት እንስሳትን በማሰማራት ሁለቱም ጾታ ማዶ ለማዶ እንዲተያዩ አድርጋ አሰማራቻቸው። ከዚያም በኋላ እንስቶቹ እንስሳት ሳሩን በመጋጥ ላይ ያሉ ከተባዕቶቹ በኩል ያሉት መጥገብ ጀምረው ማዶ ለማዶ ያሉትን ሴቶች ተመለከቱና ወደ እነሱ ለመሻገር ሞከሩ። ነገር ግን ፍቅር ዕውሩ እንስቶቹን እንጂ ገደሉን እንዳያዩ ስላስገደዳቸው ኮርማዎቹ በሙሉ ገደል ውስጥ ወድቀው ተሰባብረው አለቁ። ይህንን ሁኔታ የተመለከተችው ፉራ ሴቶቹን ሰብስባ ካሳየች በኋላ ከጉዳዩ ጋር ተያያዥነት ያለውን የሚከተለውን መመሪያ አስተላለፈች። ከዛሬ ጀምሮ አንዲት ሴት ፍላጎት ከሌላት በስተቀር ከማንኛውም ወንድ ጋር የግብረ ሥጋ ግንኙነት እንዳታደርግ። ሴቶች በማናቸውም ጊዜና ሁኔታ ያስቀመጣችሁትን ነገርና በልባችሁ ያለውን ነገር በሙሉ ለወንዶች እንዳትናገሩ። ጎመን ስትቀቅሉ፣ ቅቤ ስታነጥሩ፣ ሌላም ስታበስሉ ከወንዶች ዓይን ደብቁ። ምክንያቱም አብዛኞች የምግብ አይነቶች ብዙ የነበራቸው ከበሰለ በኋላ ስለሚያንስ ወንዶቹ ከምን ጊዜው አለቀ በማለት እንዳያስጨንቋችሁ ያስችላችኋል ብላቸውም ነበር ይባላል። ስለዚህ አብዛኛዎቹ የሲዳማ ሴቶች እስከ ዛሬ ድረስ ይህንን ልማድ ተግባራዊ ያደርጋሉ። እንደዚሁም ሁሉ የንግስና ዘመኗ እየተጠናከረ ከሄደ በኋላ ወንዶች ለሴቶች ምግብ እየሰሩ እንዲመግቡና እንዲንከባከባቸው አድርጋም ነበር ይባላል። ሆኖም ግን ፉራ በወንዶች ላይ ልዩ አስቸጋሪ እርምጃዎችን ብትወስድም አብዛኛው ትዕዛዟ ብልሃታዊ መልስ እያገኘ ዓላማዋም ይከችፍባትም ነበር። ፉራም ይህንን ሊያደርግ የሚችል ብልሃተኛ ሰው ቢኖር ነው በማለት አሰበች። በዚህ መሰረት አጭርና መላጣ የሆነ ወንድ ሁሉ ታድኖ እንዲገደል አዘዘች። በዚህ ጊዜ አንድ ብልሃተኛ ሽማግሌ እንደው እኔን ደብቁኝ እንጂ ኋላ እንድትድኑ ረዳችኋለሁ በማለት ማስጠንቀቂያ ያዘል ምክር ሰነዘሩ። ወንዶቹም በዋሻ ውስጥ ጉድጓድ ቆፍረው ደበቋቸው። ከዕለታት አንድ ቀን ፈርስ የሌለው ወይፈን እረዱልኝ የሚል ትዕዛዝ ሰጠች። ለዚህም የ1 ዓመት ጊዜ ወስና ሰጥታ ነበር። መለኛው ሽማግሌም እንዲህ ሲል ምክር አካፈላቸው። አንድ ጥጃ ገና እንደተወለደ በወተት ብቻ እንዲያድግ አድርጉ። ነገር ግን ሳርና ሌሎች ነገሮችን ከወተት በስተቀር እንዳይመገቡ ተጠንቀቁ። ጥጃው ከፍ እያለ ሲሄድ የእናቱ ወተት ምንም ስለማይጠቅመው ወይም ደግሞ እናቱ ልትነጥፍ ስለምትችል ከየቤቱ ወተት እያመጣችሁ አጠጡት አላቸው። በዚህ መልኩ በመዋጫ ወተት የደለበው ኮርማ በቀነ ቀጠሮው በሞቲቴ ፊት ቀርቦ ሲታረድ በሆዱ ውስጥ ምንም አይነት ፈርስ ሳይገኝበት ቀረ። ሰዎቹም ለጊዜው ከመገደል ተረፉ። ቀጭኑ የፉራ ትዕዛዝ በዚህ አላቆመም። በምድርና በሰማይ መካከል ወይም ደግሞ በአየር ላይ ቤተ መንግሥት ይሰራልኝ በማለት አዘዘች። ሽማግሌውም ለዚህ ትዕዛዟ መልስ ሲሰጥ ያው መቼም በባህላችን መሰረት ቤት ሲሰራ የመጀመሪያውን መሰረት የሚጥለው ባለቤት ነውና አንቺው መሰረቱን ጣይልን በሏት ብሎ መከራቸው። ወንዶቹም ተሰብስበው ለቤት የሚያስፈልጉትን ቁሳቁሶች ይዘው በቀጠሮው ቀን በንግስቲቱ ቤት ተገኙ። የሽማግሌዎቹ መሪ በፊቷ በመቅረብ ነሆ የእመቤታችንን ቤት ለመስራት ዝግጁ ነን አለና እጅ ነሱ። ክብርት ንግስታችን ያዘዝሽንን ለመፈጸም እንሆ ከፊትሽ ቆመናል። በባህላችን መሰረት ቤት ሲሰራ የቤቱን ምሰሶ ቀድሞ የሚተክለው የቤቱ ባለቤት መሆኑ ከአንቺ የተሰወረ አይደለም። ስለዚህ ይህንን ሥራ ለመጀመር እንችል ዘንድ ክቡርነትሽ ይህንን ምሰሶ በአየር ላይ በመትከል ይተባበረን በማለት በስፋቱና በርዝመቱ አጀብ የሚያሰኝ ምሰሶ ከፊቷ አቀረቡላት። ፉራም በዚህ መልሳቸው ለጊዜው ተሸነፈች። ሞቲቴ ፉራ እነዚህን መሰል በርካታ ተአምረኛ ፈተናዎችን እያቀረበች በወንዶች ላይ የበላይ ሆና ከቆየች በኋላ ነሆ የመጨረሻ የሆነውን ትዕዛዝ ሰጠች። ቀጭኔ የምትባል ቀጭኗንና ቆንጂየዋን የዱር እንስሳ ከነነፍሷ ይዛችሁ አምጡልኝ፣ በሷ ላይ ሆኜ መጋለብ አሰኝቶኛል አለች። ሽማግሌዎቹ በዚህ ሐሳቧ በጣም ተገረሙ። ቀጭኔ እንዴት ሊያዝ ይችላል? እንዴትስ ይጋለብላታል? እስኪ ለማንኛውም ብላተኛው ጋር እንሂድ አሉና ይሄውልህ ደሞ እንደው ብላ እንዲህ ያለ ነገር ጠየቀች በማለት ችግራቸውን በዝርዝር አስረዱት። ሽማግሌውም አሁን ገና መጥፊያዋ ደረሰ አለና መለኛ ምክሩን አቀናበረ። ቀጭኔዎች ለተወሰነ ጊዜ እያፈዘዘ የሚያደክማቸውን የሚወዱትን ጣፋጭ ቅጠል አሳያቸውና በቀጭኔዎቹ መዘዋወሪያ አካባቢ ተጨፍጭፎ እንዲቆለል አደረጉ። ቀጭኔዎቹ ያንን በልተው እንደፈዘዙ
አንዷን መርጣችሁ በመያዝ አቅርቡላት። ቀጭኔዋ ላይ ወጥታ ስትቀመጥ እንዳትወድቂ ነው በማለት በትልቅ እርጥብ መጫኛ በደንብ እሰሯትና ቀጭኔዋን ፈታችሁ ልቀቋት አላቸው። በተመከሩት መሰረት ጨፍጭፈው የከመሩትን በልተው ቀጭኔዎቹ በያሉበት ተጋደሙ። ከዚያ ውስጥ ትልቋን መርጠው በቃሬዛ ተሸክመው ከሞቲቴ ፊት አቀረቡና ነሆ የእመቤታችን ፍላጎት ይደርስ ዘንድ ቀጭኔዋን ከፊትሽ አቅርበናል አሏት። እሷም መልሳ መልካም ነው በማለት ተደሰተች። በሕዝቡ ድጋፍ በቀጭኔዋ ላይ ተቀመጠች። ወንዶችም እንዳትወድቂብን ነው በማለት ተልትለው ባቀረቡት እርጥብ መጫኛ ጥፍንግ አድርገው ከቀጭኔዋ ጋር አስረው ለቀቋት። ቀጭኔዋ ከሰመመኗ ስትነቃ አይታ የማታውቀው ጉዳይ የገጠማት የዱር ቀጭኔ ደንብራ ሜዳ ወንዙን ገደሉንና ኮረብታውን እያቆራረጠች በደን ውስጥ ሽምጥ ጋለበች። በዚህን ጊዜ ንግሥት ፉራ አለመትረፏን በመገመት ወይኔ ፉራ አንድ የቀረ ብላተኛ ሽማግሌ ያለ ማለት ነው ሰራልኝ አለች። ቀጥላም በዙሪያዋ ከበው የሚላቀሱትን ሴቶች እየጠራች ቶሎ ማማሲያ አቀብሉኝ ፍጠኑ ስትል ጮኸች። ሴቶቹም በሩጫ ወደ የቤታቸው ተመልሰው ማማሲያውን እየተርበተበቱ ካለበት ይዘው ሲመለሱ ፉራን ግን ሊያገኟት አልቻሉም። ማማሲያውን ምን ልታደርግበት አስባ እንደነበር እስከ ዛሬ ድረስ የሚያውቅ የለም። እንደዚሁም ከዚያ ጊዜ ጀምሮ የሲዳማ ሴቶች ምግብ ሲያበስሉ ማማሲያ ካጠገባቸው ላፍታ ተሰውሮ እንደገና ፈልገው ወዲያው ሲያገኙት ሁኔታውን ከፉራ ታሪክ ጋር እያመሳሰሉ ይገረማሉ ይባላል። ቀጭኔዋም የሞቲቴን የመኖሪያ መንደር ማልጋ ወንዶን ቀበሌ አልፋ በሸበዲኖ በኩል አቋርጣ ይርጋለም አቅራቢያ ኩራኛ በተባለ ቀበሌ ውስጥ ልቧ ፈንድቶ ሞተች ይባላል። ሞቲቴ ፉራ ግን በቀጭኔዋ ጀርባ ላይ ከፈሰሰው ደም በቀር ድራሿ አልተገኘም። ሴቶቹም የቀጭኔዋን ዱካ ተከትለው በመሯሯጥ ወርቃማዋ ንግሥታቸው መሞቷንና መላ አካላቷ ተቆራርጦ በየቦታው መውደቁን ተመለከቱ። እያንዳንዱ የአካል ክፍሎቿ የወደቁበትን ቦታዎች በወደቁት አካላት ስም እየሰየሙ በመጨረሻም ቀጭኔዋ በወደቀችበት ቦታ ሲደርሱ የእቴጌ ፉራ መቃብር ስፍራ ወይም ኩራጎንፎ ኩርሲ ብለው ጠሩት ይባላል። ይህ መሆኑ ከተረጋገጠ በኋላ ወንዶች እየተደሰቱና እያቅራሩ የበላይ ስልጣናቸውን መልሰው በእጃቸው አስገቡ ይባላል። ሴቶች ግን በከፍተኛ ሐዘን ላይ የወደቁበት ጊዜም ሆነም። እንደዚሁም የዚች ንግሥት ኃያልነት፣ ጀግንነትና ውለታዋ በልባቸው ውስጥ ታትሞ ቀረ። ዛሬም ድረስ በገጠራማ አካባቢ የሚገኙ የሲዳማ ሴቶች የሞቲቴ ፉራ መቃብር ስፍራ ነው ተብሎ በሚታመነው መንገድ በኩል ሲያልፉ ወይም ደግሞ ሕፃን በጀርባቸው አዝለው ሲያባብሉ ሆነ የተለያዩ ሥራዎችን ሲሰሩ ለፉራ የተዜመላትን ሙሾ ልብ በሚነካ ቅላጼ እንዲህ ያንጎራጉሩላታል። አሶ ሃዬ ሃዬ ፉራ ሜንቱ ቢሎ አኒ ዲያፎማ አንፎ ማኑ ይኖ ቆሎ ውዲሲሴ ቆርኬ ግዲሲሴ ፉራ ጌርቹሺኖ ፉራ ሺሁሺኖ። በግርድፉ ሲተረጎም ፉራን አስረዋት በቀጭኔ ላይ በአውሬ ገደሏት፣ እኔ ምንም አላወቅኩ ፋንታዋን እነሱ ይለቁ፣ ይሄው ዛሬ እኔን ቆጮ እያስጨመቁ እንደማለት ነው። የዛሬውን በዚህ ቋጨን። በሌሎች መሰል ጉዳዮችና የተለያዩ ታሪኮች እንገናኛለን። እስከዛው ድረስ ግን ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን እንደዚሁም ለወዳጅ ዘመዶ በማጋራት ቤተሰብ ይሁኑ። በያላችሁበት ብዙ ሰላም ይብዛላችሁ።